ሰላም ተክሌ እንደምን አለ? ሰላም እንዴት ነህ? እንዴነ ባለፈው አንድ ሚዲያ ላይ ቲንክ ሎካል ካናዳ መሰለኝ ላይ ሲታረጉ የነበሩትን ቃለ መጠይቅ ሰምቼ ነበር። ብዙ ማትደማመጡ ከኔ ጋር ግን እንደዛ አይደለም። እኔ ጥያቄውን ሰጣለሁ አንተ ታወራለህ። እንደዛ ነው። ሌላው እንግዲህ ለአድማጮቼ ለማስተዋወቅ ተክለሚካኤል አበበ ብዙም ይታወቃል። ለማስተዋወቅ ከባድ አይደለም። የዛሬ 18 ዓመት አካባቢ የአዲስ አበባ ዩኒቨርሲቲ የተማሪዎች ህብረት ፕሬዝዳንት የነበረና አይ ቲንክ የመጀመሪያውንም የተማሪ ሙቭመንት በዚህ ለኢህአዴግ ዘመን ማለት ነው በሱ ዘመን ነበረ የአዲስ አበባ ዩኒቨርሲቲ ተማሪዎች መነቃቃትን ራሱ የጀመሩት። ያ ትግል እስከ ዛሬ አልቆምም እና ተክሌን በዛ ዘመን መቼም በአፍራዎቹ መጨረሻው ደግሞ በሀያዎቹ መጀመሪያ ነው እድሜ የሚሆነውና ከዛ እስከ ዛሬ ድረስ ምንድነው የኢትዮጵያ ጉዳይ ተክሌ መቋጫ አላገኘም? ከዚህ ጀምሮ ያ በቀላሉ አያገኝም because ለዘመናት የተራከሙ ችግሮች ናቸው። አንድ ማስተካከያ ያህል ማስተዋወቂያ ላይ ለማድረግ ከኛም በፊት የአዲስ አበባ ዩኒቨርሲቲ ተማሪዎች ሌሎች ዩኒቨርሲቲ ተማሪዎች ተቃውሞ አድርገዋል። ለምሳሌ በ1985 ዓመተ ምህረት ይመስለኛል በኢትዮጵያ ተናፈሱ ፈረንጆች የኤርትራን ሬፈረንደም በመቃወም ተማሪዎች ተቃውሞ አድርገው አንዱ ትልቁ የሚታወቀው ነው ከተገባ በኋላ በኋላም ይመስለኛል የአማራ ክልል መሬት ሽንሽንን የእድላ ክፍል በተመለከተ ተቃውሞ ተነስቶ እንደዚህ ዩኒቨርሲቲ ተማሪዎች አምጥተው ነበር። በየጊዜው ያደርጋሉ። ስለዚህ እኛን መጀመሪያ አድርጎ ከመጡ ከኢህአዴግ ዘመን ትክክል አይደለም። ከዛ በተቀሱ ደረጃ በዚህ ስምንት ዓመት ያቆጣም በኋላ በጣም ብዙ ለውጦች ተከስተዋል። ተመስዋዕት ምርጫ ነበረ እንደምታውቀው በናስባት ምርጫ ተደርጎ ካሁን ድረስ ማደቀቀል በተለይ በቀጣዮቹ 10 ዓመታት ውስጥ ኢህአዴግ ከፍተኛ የሆነ አፈናውን ጨምሮበት ነፃነት ታውጆ አዳዲስ አዋጆች ወጥተው ከሚዲያፕሬስ ነፃነት ተጨምሮ ማለት ይቻላል። ራደር የመንግስት ኃይል ድርጅቶች የሚመለከቱ ራሳቸው የሲቪል ሶሳይቲ የሚመለከቱ አዋጆች ወጥተው ከፍተኛ የሆነ አፈና የተደረገበት ጊዜ ነበረ። ከዛ በኋላ በ2015 ይመስለኛል በተለይ የቂንጪ ኦሮሞ የአዲስ አበባን መስፋፋት በተመለከተ አሰዳን በተመለከተ ተቃውሞ ተነሳ። ከዛ በኋላ ቀጠለ። ሌሎችም የአማራው ክልልም ሌሎች አካባቢዎች ተስፋፋ። ያው በውስጥ ከውስጥ የመጣው በዚህ በተለይ ኦህዴድና በኢትዮጵያ ውስጥ ማለት በአዴፓ ውስጥ ወይ በአዴን ውስጥ የህዝብ ኃይሎች ተባብረው አሁን የምትመለከተውን ለውጥ አምጥተዋል። አይ ቲንክ እኔ አዎንታዊ የሆነ አመለካከት ነው ያለኝ። ቢያንስ ለውጡ ብዙ ለማስፋፋት አልሆነም። የቆይላ ፖለቲካ ተነሳ። ለምሳሌ ራፊ ሀዲግና ሻዕቢያ ስልጣን ወደ መጡበት አይነት እንቅስቃሴ አልተነሳም። ራደር በየት መስዋዕትነት ተከፍሏል። የሞታ ወጣቶች ተገድለዋል። በኦሮሚያ ክልል፣ በአማራው ክልል፣ በሌሎች ክልሎችም በሶማሌ የሚረሳሉ በደንብ አይዘገብላቸውም ሜንስትሪም ሚዲያዎች ስለሚይዙ እንጂ በሌሎችም ክልሎች ከእነዚህ ሁለቱ ክልሎች ጀምሮ ወጣቶች ተፈርተዋል። ግን ይሄ ፉል ስኬል የሆነ ጦርነት አልተደረገ እና በዛ በሰላማዊ መንገድ ተሰጥተነበር የለውጥ እንቅስቃሴ የተጀመረው በንጽጽር ያደስ የሚል ፓርቱ ነው። ግን ሰላማዊ የስልጣን ሽግግር ደግሞ በጣም ከአብዮታዊ ከኃይል የስልጣን ሽግግር ለየት የሚያደርገው ብዙ ነገሮችን ባላንስ አድርገን ሚዛናዊ አድርገን ስለምትጓዝ ብዙ የተቃራኒ ኢንተረስቶችን፣ ጥቅሞች፣ ፍላጎቶችን አስታርቀን መጓዝ ስላለብን ዴሞክራታይዝ ለማድረግም ደግሞ ጥረት ስለምታደርግ እነዚህ ሁሉ ነገሮች የሚፈጥሩት ወደኋላ መጎተት ራቄ ማድረግ ነገር ይኖራል። ግን በአጠቃላይ ጥሩ አቅጣጫ ነው ያለው የሚልበት ያለኝ ነው። ያ በጥሩ አቅጣጫ ነው ለውጥ መጥቷል። እንግዲህ መቼም ሊቪንግ ዊትነስ እኛ ቆመን እያየናቸው ነው ሁሉ ነገሮችን መከራ ያለፈው። አሁን
በተወሰነ ደረጃ ለውጥ አለ ይባላል። ተክለሚካኤል አበበ ተደምሯል ወይ? ከተደመርክ ደግሞ ለምን እንደው አንተም እንደ ጓደኞቹ አገር ገብተህ ትንሽ አቀባበል ለምን አልተደረገልህም? ከዛም ቀጥሎ ደግሞ እንደው ለነገሌ ቦረና ለምን አትወዳደርም? ያ አይ ቲንክ እኔ መደመር አልመደመር የሚለው ብዙም በሱ መልኩ ሲምፕሊፋይ አድርጎ መግለጹ ማይታይ አይጠቅምም። በአጠቃላይ ግን እኔ አዎንታዊ የሆነ ስሜት ድጋፍ ነው ያለኝ። ወይም የገንቢ የሆኑ አስተያየቶችን እየሰጡ የሚሰጠውን እየሰጡ በመጓዝ ነው ማሰብ። ሰው መደመር አለመደመር በሚለው ኮንሰፕት እኔ ከተደመሩት ወገኖች ውስጥ ነኝ። ዝም ብሎ በጥቅሉ በጭፍኑ ሳይሆን መጠቀስ ያለባቸው ነገሮች እንዳልኩ እየተቸው ለምሳሌ አብይ ዛሬ ዓመት አካባቢ ይመስለኛል ሰመር ላይ አንድ ለኦባንግ ሰልፍ ወደ ሚኒሶታ ሚኒያፖሊስ ሄጄ ንግግር ያደረገ ፓርላማ ቀርቦ በጣም ታዋቂውን ንግግር እኛ አስረናል ገድለናል ሰው ቶርቻ ገናል ከስካለ ነው እንጂ ተሰጠም ብሎ የተናገረው ንግግር በጣም አብለቄ የዕለት ሁለት በጣም ማስጨት ይቻላል። በጣም ፈት የሆነ ተመልካች ያየው ግን ደግሞ ከዛ በኋላ ዛሬ ሁለት ወር አካባቢ ይመስለኛል አብይ እንደገና ፓርላማ ቀርቦ ለምን ተራራዳለን ልጆች ታርገም ያጥመው ደና በአስደንጋጭ ንግግር ደግሞ አመት ይቻላል ነው ስለናከም ተራራድን ምን አመጣው በሲያሳብ ልዩነት ካለ ወይም መታረም ያለባቸው ነገሮች ካሉ እንዲያዘግሮች ታረሙ ወደ አደጋ ውስጥ ይፈጠራል ቻሌንጅ አለ ብሎ ቻሌንጅ ማሳየት ነው። መንግስት የሚያየው ህዝብ ወይም ግለሰቦች የማያዩት ቻሌንጆች አሉ። ስለዚህ መንግስት ያን ማስረዳት ነው ያለበት እንጂ ህዝብ ለምን አልተረዳኝም ለምን አላወቅም ብሎ መገንፈል የለበትም። የኔ አካሄድ ደግፈዋለሁ አሁን ያለውን የለውጥ ሂደት ጥረት የተደረገ ነው ላለው ግን ከእውቀት ማለት አንጻር ከልምድ ማለት አንጻር ቅድም ያልኩ ደግሞ ከፍተኛ የሆኑ የማይታረቁ ቅራኔዎችን ወይም ደግሞ ለማስታረቅ ትንሽ አስቸጋሪ የሆኑ የጥቅም የኢንተረስት ግጭቶችን ስላሉ እነሱን ደግሞ በንግግርና በሰላማዊ መንገድ የምንፈታበት መካኒዝም ፕላትፎርም ስለሌለ ተዳበሩ ሀገር ዲሞክራሲዎች ማለት ነው። አሜሪካ ነገር ይፈታል የጌይ ራይት ይከበር አይከበር ወይም አቦርሽን ይከበር አይከበር የግድ ደንብ አሳሰበል አይደለም የሚፈታው። የዳበረ ዲሞክራሲ ያላቸው በምርጫ ሊሆን ይችላል። ሰምታይምስ በምርጫ ካልተፈታ በፍርዶቻቸው አሉ በጠቅላይ ፍርድ ቤት ድረስ ይደርሳል። በዛ ይዳኛሉ። ወራስ እንደ ኢትዮጵያ ባለ ሀገር ግን እንደምታውቀው ለዘመናት እንዲህ አይነት ኢንተረስቶች ፍላጎቶች በኃይል ነው የሚጨፍልቀው ኖር የመጣ ነው። አሁን በንግግር ለመፍታት ትንሽ የባህላችን አልዳበረ መዳበር አለበት። ባህል ብቻ ሳይሆን ተቋማትን ገና በደንብ ተገንብተው አላለቁም። የምርጫ ቦርድ የተመለከተ ገና አሁን እንግዲህ ምናልባት በንግግር የተሻለ የሚል ቦርድ ተመስርቷል። በመመስረት ደረጃ እንዴት ነው ይሄ ውጤታማ ነው ወይ ተከፍቶ ያለ በሂደት ወደፊት የምንመለከተው የምናየው ነገር ነው። ከዛ አንጻር አንዳንድ ቻሌንጆች አሉ። በአጠቃላይ ግን እኔ ይሄንን ለውጥ ከመደገፍና ከማገዝ ውጪ ሌላ የተሻለ ሌስ ኮስትሊ የሆነ መንገድ አሁን ባለው ሁኔታ አለ ያልከምት ሌሎች አማራጮች በሙሉ ሊቢተም ሊያፋጥሩ ይችላሉ ወይም እርግጠኞች አይደለንም። ይሄኛው አሁን ያለው ለውጥ ለሰር ይዝል ነው በፍረጅና ተክለይ እንግዲህ ሀሳብ ገብቶኛል። ያንዳለ ሆኖ ግን ብዙዎች አሁን እየተቃወሙ ያሉት ምንድነው የተጠየቀው ጥያቄ አንደኛው ጥያቄ አልተመለሰም ማለት በተለይ በቄሮ በኩል ያለው የተጠየቀው ጥያቄ ምንም ኦፊሻል የሆነ መልስ የተሰጠበት የለም። እንደውም ሌላው አህዳውያን በአብይ በኩል እንትናቸውን ጥያቄያቸውን እያስመለሱና እያስፈጸሙ ይገኛሉ። ለምሳሌ ብንወስድ አሁን ኢህአዴግ ይሄ የድርጅት ስማቸው ኦዲፒ የአማራ ደግሞ አዲፒ ምናምን የሚለው ይጠፋና አንድ ፓርቲ ይሆናሉ። ክልሎቹም ራሱ ኦሮሚያ ክልል አማራ ክልል የሚባለው ይቀርና ምን ይሆናሉ? ጂኦግራፊካሊ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ ሴንትራል ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ ይሆናል። ይሄ ደግሞ የኦሮሞ ጥያቄም አልነበረም። ያልተጠየቀው በእኛ በኩል ያልተጠየቀው ነው የሚመለሰው። እየተመለሰ ያለ ለምሳሌ ኦሮሚያ
የፌደራል ቋንቋ ይሁን ሲባል እስካሁን አልተመለሰም እና ምንም ለኛ የተመለሰ ነገር የለም አብይ ስልጣን ከመውጣት ውጪ ለኛ የተመለሰ ጥያቄ የለም ስትሮንግ የሆነ ኤቪደንስ ያለው ነገር ነው የሚያቀርቡትና እንዴት ነው ያለ ምንም ችግር ወደፊት መጓዝ የሚቻለው አሁን የሚቃወመው ሰው እንዴት ነው ቶለሬት ሊያደርግ የሚችለው እስከመቼ ነው የሚጠብቀው I think እኔ የኛ ጥያቄዎች አልተመለሱም የሚለው ነገር አሳማኝ አይደለም ምንድን ነበር ስፔሲፊካሊ ጥያቄው የኦሮሞ ኤሊቶች ወይ የኦሮሞ ህዝብ ነው ጥያቄ ምን ነበር አንተ ቢሆንስ በራስ ቋንቋ በራስ ሰልፍ ዲተርሚኔሽን አይደለም ከመገንጠል ውጪ ያሉት አብዛኞቹ ጥያቄዎች በተወሰነ መልኩ ተመልሰዋል አይነት ኦሮሚያን ኢንፋክት ለዚህ እንደውም አብይ ሳይሆን ኢህአዴግ ወረዲ ካል በፊት ኢህአዴግ በደንብ አድርጎ ተመልሰዋል ለምሳሌ ኦሮሚያ ቢሆንስ ኮለረች ኦሮሚያ የሚባል ክልል አገር ቋለ አይ ኦሮሞ ማህበረሰብ አለ የኦሮሞ ማህበረሰብ ራሱ ብዙ ወቀት ከፋፈረ ነው ማጥፋቀው አለ ግን በክልል ደረጃ ነበር እንግዲህ በክልል ደረጃ ማነው በክፍለ ሀገር ደረጃ ነበር ወለጋ ዱሮንም ነበር ሸዋ ዱሮንም ነበር አርሲ ዱሮንም ነበር እነዚህ ነው አንድ ላይ ያመጡት እንጂ መቼም ያልነበረ ህዝብ አላመጣም ያሪ ኦሮሞ የሚባል ግን ስቴት በኢትዮጵያ ታሪክ ኦሮሞ የሚባል ስቴት ነው አጥማድላ እናንተ ሂስቶሪካሊ እንደምናውቀው የኦሮሞ ካልቸራሊ ኦሮሞ የሚባል ህዝብ አለ በገዳ ከተወሰነ ድረስ በገዳ ስርዓት ባፈያት ነበረ የተማርነው ሂስቶሪካሊ ወደ ሃይላንዱ እየገፋ ዶላን ፓስቸራል ተራፍላኛው አይደለ ከፍተባት ተዳደረ ወደ ግብርናው ሲተማራ አንድ ቦታ ሲል አድርጎ ነው ሲጀምር ሲጋባ ሃይማኖትን ኦርቶዶክስ ሲፋፋ ስለና ሲፋፋ ያኛው የቀደመው የገዳ ስርዓት እየተለወጠ የቆየው መጣ እንጂ ኦሮሞ የሚባል ስቴት በተለይ ዘመናዊ የስቴት በታሳብ ባለም ላይ መስፋፋት ከጀመረ በኋላ ኦሮሞ የሚባል ስቴት ኖሮ ያቀም ማለትም የሂስትሪ ቡካችን የሚያሳይ መሰለኝ እኔ ምንም ይሁን ምን መጣልና በ1997 ማለት 87 ዓመተ ምህረት ወይም 94 ሆኖ ነው መስከረም ላይ ዛሬ 25 ዓመት አክቹአሊ ሀዲክ ይሄን አሁን ያለው ሲስተም ታመጣ ከዛ በፊት ሽግግር መንግስት ቻርተር ነበረ በቻርተሩ ላይ ክልል አራት ወይ ኦሮሚያ ተብሎ አሁን ያልካቸው ለሀገሮች ማካባቢዎች አንድ ላይ ዩናይት አድርጎ ኦሮሚያ የሚባል ስቴት ተፈጠረ ኦሮሚያ የሚባል ስቴት ተፈጥሮ ማለት ነው አብዛኛው ሰልፍ አድሚኒስትሬሽን የስርዓቱን በተመለከተ የቋንቋ የፍርድ ቤቱ የማዘጋጃ ቤቱ መስተዳደር ቶታሊ ተለወጠ ኢንፋክት at the expense of ሌሎቻችን ኦሮሞ ያልሆነ በአካባቢ የሚኖሩ ኢትዮጵያውያን ሁሉ በምርጫ ለምሳሌ ተወለደው በተወሰነ መልኩ አሁን ያለው አሬንጅመንት ሁሉን ነገር ካል በእኛ ኤክስፔሪንስ በሌሎቻችን ኦሮሞ ባልሆን ነው ሰዎች ኤክስፔሪንስ ነው የተመሰረተችው ኦሮሚያ ያም ሆኖ ግን ቀጠለ ከሌሎቻች መጥቻቸው ማለት ነው ከዛ በኋላ ሪል ፌደራሊዝሙ ሪል አልሆነ በአንድ በኩል የስትራክቸሩ ቢኖር ኦሮሚያ አማራ ምናምን ተብሎ ወያኔዎች ወይም ህወሓቶች ናቸው ተደርባ ሆነው የራሳቸውን ደህንነት ያስቀምጠው እያንዳንዱ ውሳኔ የነበረው ስለዚህ ሞሮፍ ከሚያየው ኦፒኒየን ያንን የማስባትና እውነተኛ ፌደራሊዝም የማድረግ ነገር ሞሮፍ ሰዎቹን ለውጦ ሰው የመለወጥ ጉዳይ ነው አብቷል ወይ ፓርቲ የመለወጥ ጉዳይ ነው ይህ የኦሮሞ ህዝብ የመረጣቸውን ሰዎች በቦታው ላይ የማስቀመጥ ጉዳይ ካልሆነ በስተቀር እጅግ ስትራክቸራሊ ለኢህአዴግ ክሬዲት ሊሰጠው ይገባል መልሶ ካላገኘ ይላል ከመገንጠል መልስ ያሉት ነገሮች አለናቸው ምንሳቸው ይላል አሁን አዲስ ታይም በተወሰነ መልኩ የኦሮሞ ማህበረሰብ የኦሮሞ ልሂቃን በኢትዮጵያ ታሪክ ከነበረው በተለየ መልኩ ሴንተሩን መጥተው ተቆጣጥረው የኢትዮጵያን ስቴት ራሱ መሾፈር ጀመሩ ማንቀሳቀስ ጀመሩ ኢትዮጵያ እንድትባለው መርከብ በተወሰነ መልኩ አብላጫውን አሁን አዲስ ታይም ድርሻ ይዘው እየመሩ ያሉት ሌሎችን እየተባበሩ ያሉት የኦሮሞ ኤሊቶች ናቸው በአዲስ ታይምም ይሄ ኦፒኒየን የዛሬ አብይ ከመምጣቱ በፊት የነበረውን የኦሮሞ ብሔርተኝነት መዝሙር እንጀምር ካልክ ትንሽ ችግር ይፈጥራል አለ ኦሮሞ ተገንጥሎ ራሱን እስኪ መስጥ ሆነ አንድ ነገር ነው ኖ እዚህ ኢትዮጵያ የኦሮሞ መብት ከበር ሆነ ግን ኦሮሞ ይሄ የዛሬ 2
አድርገው በኢትዮጵያዊነት ውስጥ ኦሮሞ የነበረው አናሳ ሚና እንዴት አድርጎ ይጨምር እንዴት ኢትዮጵያን ሪዲፋይን እናድርጋት የሚለው አይነት ዲስከሽን መሆን ያለበት። ከዛ ውጭ ያሉት ግን በየትኛውም ክፍል እንዳሉ የኢኮኖሚ ችግሮች ፖለቲካዎች ስርዓትነት ችግር ሊኖርባቸው ይችላል። አማራ ውስጥ ስርዓትነት አለ፣ አፋር ውስጥ ማለት ስርዓትነት አለ። አብረው ፊዚካሊ ይፈትሉ ናቸው። አይ የተለየ ድርሻ ይገባናል። ልክ ያኔ ህወሓቶች በትግል ውስጥ እኛ ብዙ መስዋዕትነት ስለከፈልን በጦርነት ውስጥ ተጎዳን በሶስት ዓመታት ባጀትን ኢኮኖሚካሊ በተለያየ መልኩ በጦርነት ተጎዳ ተብሎ የተወሰነ አብላጫ ይሰጣል እንዳሉት እኛም በትግል ውስጥ ብዙ መስዋዕትነት ስለከፈልን በእኛ ስለመጣ የተለየ ትሪትመንት ስፔሻል ሲሰጠን ካልሆነ በስተቀር ይታያል። አሁን አብይ እየተከተለ ያለው አካሄድ ኦሮሞን ህዝብ ወክሎ እንደ ኦሮሞ ኢትዮጵያዊ አብይ የሚሄደው አካሄድ ትክክለኛው ይመስለኛል። ለኢትዮጵያን ሪክሌም አድርጎ ኢትዮጵያን የኢትዮጵያን ነፍስ ከረንስ የሚባለው ኢትዮጵያ የአማራ ነች፣ የኦርቶዶክስ ኢትዮጵያ ነች፣ አማራ የሚደረገ አይደንቲቲ ነው። ስለዚህ የሚለው የማን በተወሰነ መልኩ የሚክስ የማድረግና ቀይጦ እንደገና ሪዲፋይን ያደረጉ የመግባት ያ ደግሞ ሂደት ነው። ከፋይት አይቴክሪ በስመት ነው ማስያዝ ያለበት ባይነ እንጂ የኮንትራክት አልተመለሰ የሚለው ነገር አይ ቲንክ አሁን በአጠቃላይ የሲስተም ያገራን ይመለሰው እንጂ በተለየ መልኩ የሚፈታ የኦሮሞ ያለ የሚለው ሜቢ መገንጠል ኦንሊ የተፈራው መገንጠል ካለበተካ ዲሮቱ አብሮ ይፈቀዳል ናቸው ባይነ ለኦሮሞ ፖለቲከኞች ሁለቱም ችግር ሆኖ ነው የሚታየኝ ማለት መገንጠልም ትልቅ ተቃውሞ ይገጥመዋል። አይ ኢትዮጵያን ለታርገን በቃ አብረን እንኑር እና የኛም ጥያቄ ይዋሃድና ከኢትዮጵያዊነት ጋር ይሄድ ሲባል ደግሞ ትልቅ ተቃውሞ ነው የሚገጥመው። አሁን ለምሳሌ ቀበሌ ውስጥ ኦሮሞዎች ስራ አገኙ ብሎ ትልቅ ተቃውሞ አለ። ፌደራል ሲስተም ውስጥ ኦሮሞ ሲገባ ትልቅ ተቃውሞ አለ። አይ በሃይማኖታችን እናምልክ ሲባል ትልቅ ተቃውሞ አለ። አሁን ኦሮሞ ሳንዱች ነው የሆነው ወይ ልገንጠል ስሉ ተቃውሞ አለ። አይ በቃ ኢትዮጵያን ለhelp out እና ኢትዮጵያን አብረን እናሳድጋት እኛም እናንተን ጆይን እናድርግና አብረን ሲባል ደግሞ የሞአ አንበሳ ዘመንን ነገር ይሁዳ ባንዲራ ይዞ ይመጣል እና አሳታፊ አይደለም። በተለይ አማራው ፖለቲከኛ አሁን ጭጭ ልጆቻቸው እንኳን ሲያሳድጉ ሌላው እነሱ እንዲኖሩ ብቻ የሚያኗኑ ለማኗኗር ብቻ የተፈጠረ ማህበረሰብ ያለ ይመስላችኋል እንጂ ያንተን ጥያቄ አኮሞዴት አያደርጉም። ኦሮሞ ወርዘይ ከሙቭ ነው ላይክ በኢትዮጵያዊነት ውስጥ ልክ ቀበሌ ውስጥ ስራ ማግኘት ከባድ ሆኖ ይታያል። ቀበሌ ስራ ማግኘት አንድ ኦሮሞ ሲያገኝ በዙ እነዚህ ኦሮሞዎች እየተባለ ማለት ነው። አንድ መስሪያ ቤት ውስጥ ኦሮሞ መብዛት ይግድ ይላል። ምክንያቱም አንድ መስሪያ ቤት ክፍት የስራ ቦታ ቢያወጣ ሁሉም ወጣት አፕላይ ያደርግ ከቁጥር ብዛት የኦሮሞ ወጣቶች አፕሊኬሽን ሊበዛ ይችላል። ገባ? የኔ ቤተሰብ 10 ሆኖ አፕሊኬሽን ካስገባ ያንተ ቤተሰብ 2 ሆኖ አፕሊኬሽን ካስገባ የኔ ቤተሰብ ቁጥር ሊበዛ ይችላል። ከነምበር አንፃር ነው። ግን ኢትዮጵያ ነች። በተለይ ደግሞ ይሄ የአማራው ፖለቲካ በፍጹም ኦሮሞን ዌልካም የሚል አይደለም። እኔ ራሴ ይመስለኛል በግሌ ብዙዎቹ ጓደኞች የሚያነሱት ይሄ አኮሞዴት አያደርጉም። ይሄ ነው እኔ ማለት በመጀመሪያ ደረጃ በጣም ትክክል በዚህ በአንድነቱ ኃይል በኩል ነገር ተወለ ብዙ ጊዜ የምትቸው አካባቢ ትላንት ሬዲዮ ላይ ከዚህ መገናኛ ከተማ ትክክል ነበር ነው ቆይቶ በዚህ ለምሳሌ ማለት ነው ነገርኛ እኔ እንደምታውቀው የአንድነቱ ካምፕስ ወደረም ይባላል ያለው ሙስሊምነት ዘረኝነት ይባላል። እኔ ኢትዮጵያ ውስጥ አንድ ሰው በብሔሬ ተደራጅ ነው ኢንተረስት የሚጠበቀው ብሎ ከተነሳ ገና ያንን ሲል ዘረኛ አድርገው ጀምር ከሆነ ዲስሚስ ሆነ መስጀምር ከሆነ ግን በጣም አስቸጋሪ ነው የሚሆነው። አሚን ሰዎች በግለሰብ ነፃነት ነው ሊበራል ነው ኢንዲቪጁዋል ራይትን በተፈለገው ሊከታተል ይችላል። ግን አንዳንድ ሰው የለም እኔ ተጎድቻለሁ በባህል በተለይ አማራውና ኦርቶዶክስ ክርስቲያኑ በግድ አጥሞኝ በግድ ክርስትና ልስቶኝ ስሜን ነው ከገመቹ ወደ ጌታቸው እንደለውጥ
የአንድነት ኃይል በቃ ድንግጥ ይላል አንተ ወዲህ ብሎ አንደኛ ነገር አንድ ጃዋር ወይ ደረጀ እንደ ኦሮሞ የሆነ ነገር ተናገሩ ማለት ምሳሌ የኦሮሞ ህዝብ ይወክላል የኦሮሞ አስተሳሰብ ማለት ኢንፋክት እኔ እንደውም የኦሮሞ ኤሊቶች አስተሳሰብ ለምሳሌ የኦሮሞን ህዝብ አስተሳሰብ ይወክላል ሳምታይም በፍጹም ከሆነ የኦሮሞኛ አገልግያለ ለምሳሌ በአሲነት አካባቢ አንዳንዶች የቀረስኩባቸው አድባራት ወደ ቀርሳ ኢላላ ቦጎዶ ሶቂቶ ትራንስፖርት ቦታዎች ሽሪማ ሃይማኖት ላይ በርቸቶች እንዲሆን የኦሮሞ ብሔረሰቦች ናቸው ተወላጅ ይዛ አካባቢ አማርኛ አይሰሙም ዝም አይሰሙም እንሄዳለን ማታ ነው ራስ ቅዳሜ ገለጭ ቅዳቸው ጠዋት ከሆነ ቅዳሜ ማታ ነው የሚሄደው ሳምታይምስ ኔክስት ካለ በደንብ እንሄዳለን ይደርሳል ያብሉናል ያጠጡናል ግን ቋንቋ ራሱ ፖለቲካ አለ ደስሏቸው አስተናግደውን ከዳታይተውና ተኝተውን አለጥተውልን በጣም ለዚህ ዚጋ ገበያ ግን ተክሌ ያ ሃይማኖቱ ኦኬ በነካጅ የዛ ሃይማኖት አካሂድ እስከ መቼ ነው ይሄ ህዝብ ኢኖሰንት ሆኖ የሚቀጥለው? አንደኛ ነገር የኤሊቶች ሀሳብ መስለር የህዝቡ ሀሳብ አይደለም። ኤሊቶች ነው ለህዝቡ የሚበጀውን እኛ እናውቃለን ሪሰርች አድርገናል ተምረናል የውጭውን ዓለም ያስቀጥናል ህዝቡን ለሰለፍ ፕሮጀክት ሄደው ላያቅ ይችላል ብለው ሬኮመንድ የሚያደርጉት ሀሳብ አለ። ነፍሰሊ ግን የህዝብ እምነት ነው ሀሳብ ማለት አይደለም። ኦኬ ህዝቦቻችን ያውቃሉ ሊቀበሉ ይችላል። ኤኒዌይ በአጠቃላይ መሰለኝ የተነሳበት ለጥቅ ማማሉ ለማለት ነው። በዚህ በአንድ ለፋይል በኩል ድንጉት ነው ብርጉት ነው አንቀሳቀሰው ያ ፖለቲከኞች ተነስተው የሆነ ነገር ባየቁበት ከሰርታ ሲወጡን ተወረረን ይችላል አይፈታል ያለስታ ስለዚህ ታይም ደግሞ የአንዳንድ ለውጥ አይደረግ ካታው ካንተር አይቆፈለ ነበር አይደል ስቲል ነኝ ባልሄድም ስቲል ነኝ እኔም ልክ ይመጣ ሴንቾች ያኔ ፕሮቴስታንት ሲወጣ ኦርቶዶክስ ተከታዮች በጣም ከፍተኛ የሆነ ሪስታንስ ነበረ ከእድል ይባረሩ ነበር ልጆቻቸውን ያዙ ከነዛባሩ አንቀብር ምናምን ይባላል እና አዲስ ካልቸር ሲመጣ it is normal I don't think it is the same now at this time ግን አይመስለኝም የፔንቴው በየቦታው አሁን ተስተካክሏል ፔንቴ ችግር የለም አሁን በፊት ግን በጣም አቢዩዝ ነበር አይቀበሩም ነበር ነው በጣም ተአምር ነው መፍታት ይመጣል ባህታው ያመጣሉ ይተካሉ በቃ ወይልሽ ገንዞ ሊወርድ ነው ምናምን ይባላል ስለማይ ፖይንት ግን መሳሪያ መጣው ምንድነው የተወሰነ ጊዜ ነገር አንዳንድ ለውጥ it is normal society አይደለም እኮ ለኢትዮጵያ ያለ ሀገር ያገርና ተስከት ላይ ቆይ ዛሬ ስንት ዓመት ነው የሴክስ ሜሬጅ ዲካፕል አድርጎ ቦታ ካሊፎርኒያ አንድ እንግዲህ በካሊፎርኒያ የሚባለው በጣም ዴሞክራሲ ሆነ the most liberalized ሆነ ስቴት ነው ባለፈው but in California same-sex marriage በፍጹም መፈቀድ የለበትም ብለው ህዝብ ሞቶር በሬፈረንደም ቦታ አደረገ ከ10 ዓመት ግን በኋላ ማለት ነው ሲሰው ይሄን የተቀበሉት ስቴቶች ላይ ህዝብ ይዘከች ፍትኛ የሆነ ታለ ሲሆን በጣም ከሬስታንስ ኢንፎርሜሽን ደሴ ሶ አይ ወዲ አንዳንድ ጊዜ የለመደው ኢንቫይሮንመንት አለ የአንድነት ማለት የለመደው ቋንቋ አለ የለመደው ይሄ ፊቸሮች አሉ መገለጫዎች እነሱ ሰዎች ሲሉ ሰዎች ይደረግታሉ ተወሰነ it is natural ማለት ነው ተወሰነ መልኩ ቢሸት ሆኖ ሪአክት ማለት natural ነው ተወሰነ መልኩ አንደኛው ሁለተኛ ግለሰቦች ልክ የሙአንበሳ በመገደ በጣም ይችላል በተወሰነ መልኩ ሁሉ ራሳቸው ኦሮሞዎች የሞቱለት የሆነ ግን ባንዲራ ያዛቸው ነው ትናንት ወዲያ ሲታሰሩ ሲሰቀሉ ሲደበደቡ የነበሩ ኦሮሞዎች አንድ ግለሰብ ተነስቶ የሙአንበሳ ባንዲራ ይዞ ከጋለት መሰረክ የለም ትናንትና አንተ ምልክት ያከተለ ያ መከራ የደረሰበት ሰው ዛሬ ሌላኛው ሰው የሙአንበሳ ስለያዘ መታወግዘውና መታስለው ሆነ I think በቀል ነው የፈለከው ፍትህ ሳይሆን በቀል ነው የፈለከው ማለት ነው ያ ጊዜ እንደዚህ እናንተ ዛሬ እዚህ ማድረግ አለበት አይደል ይስበት ይመስለኛል አይደል አንደኛው ሁለተኛ እቴ እንደ መንግስት ተቋማት የመንግስት ተቋማት ምንድን ነው የሚያንጸባርቁት ወይም ደግሞ መንግስት ተቋማት አሻገር ትልቅ ድርጅት የሚያደርገው ተቋም ነው ትልቅ ድርጅት ተቋሞች እንደ በቀላሉ
የክርስቲያን አስተያየት በቀላሉ ባስቆጥቶ ሲግኒፊካንትሊ በሚሊዮን 40 ሚሊዮን ተከታይ ያለው ክርስቲያን እነዚህ ተቋማት የሚሰጧቸው መግለጫዎች አቋሞች የሚያንጸባርቋቸው የሚያወጣቸው ሌጅስሌሽኖች እነሱን በተመለከተ የካም ለቆጣ ይገባል ይገባል በጣም ለምሳሌ ችግር ብሎ ግንደር የሆነ ማለት ነው የሆነ ጋዜጠኛ የሆነ ነገር ተናገረ ማለት እሱም የተቀረውን ህዝብ ሪፕሬዘንት ያደርጋል ማለት አይደለም በዛ ባሳተፍ ኤክስትራው አንድ የተወሰነ ግሩፕ ሪፕሬዘንት ያደርጋል ሌሎች አሉ ነው በጃደን ነገር የሚቃወሙ አሉ ሌሎች አሉ መሀል ላይ ሆኖ እዚህ ልትከታተላለ ሶ በሁሉም ሳይት የተወሰነ ቶለራብል ቶለራንስ ያስፈልጋል ከዛ ውጭ ግን ኦሮሞ ፍልስጤሞች ጋር በተመለከተ በጣ ይህ ቅድም ያልከው ለሁለት ዲቫይድ የመሆን ስሜት አለ በአንድ በኩል እንደ ኢትዮጵያኒስት አክት ሲያደርጉ በኦሮሞን ኮዝ ካዳቸው የሚል አለባቸው በሌላ በኩል ደግሞ እንደ ኦሮሞ ብሔርተኛዎች ሲንቀሳቀሱ ደግሞ የአማራ ወይም የአንድነት ኃይል የሚባለው ወረራቸውን ወይም የኦሮሞ ጨመረ ኮምቢኔሽን ላይ ነገር ይመጣባቸዋል እኔ ፖለቲከኛ አንፎርቹኔትሊ ፖለቲከኛ ቤት ሀገር ለኦፖርቹኒቲ ራይት ይባላል እንጂ ምክንያቱም የህዝብን ጥቅም ስለሚፈልጉ ኮንተንቱ የሚፈልገውን ነገር ብቻ ነው አድቮኬት የሚያደርጉ በኢትዮጵያ ሁኔታ ውስጥ ግን ፕሪንሲፕል የሆነ ፖለቲከኛ ያስፈልጋል ሰከና አሁን በቀደም ጃዋር ኦቦሌጆና ረብዲና ያደረጉትን ዲስከሽን ሰማኸው በየሰከነ እና ትንሽ ቀዝቀዝ እናድርገው ሁሉም ማለት የመምከር አይተነው አዙምን ሄደንበታል ሲሆን ዛሬ 34 ዓመት በነበረው የኢንጂነሪንግ ዲግሪ በጣም መንቀሳቀስ አያዋጣም ተወሰነ ሪስታይም ማድረግ አለብን ኢትዮጵያን ዲሞክራሲ ያደረገ ሪክሬም አድርገን መባል አለብን የሚል ማከር የለብንም የሚል አንዳንድ ቃላት ረድቻለሁ ዲሞክራሲ የማድረግ የምንነካለ ባህል መፍጠር አለብን እንጂ ሁሉም ተናጋሪዎች የኢትዮጵያን ስቴት መቀጠል ክርስቲያን አደረገ ኦሮሞ ራሱ የቻለ ስቴት የሚለው ነገር በጣም ተነሳ ከማሳወቅ ዲስከሽን ማለት ነው I think ኢትዮጵያን እንዴት አድርጎ ዲሞክራሲ አድርጎ ኦሮሞ የሚገባውን ድርሻ ፖለቲካሊ ኢኮኖሚካሊ ካልቸራሊ የሚገባውን ሚና እየተጫወተ ይጓዛል የሚለው ነጥብ ላይ ነው ሁሉም አይ ቲንክ እንደዚህ አይነት አካሄድ ይሄድ አለበት ባይ ነኝ እንጂ ገና ቄሮ ሊቆጣጠር ለትግል ሰዎችን ለመከፈል ለትግል ለማንሳት በትላቸው ነገር ይባል ለምሳሌ ከዳይ አብይታውን ጣት በፊት በነበረው ሂደት ውስጥ ህዝቡን ለመከፈል ታራምዳቸው የነበሩ ታስተጋባቸው የነበሩ አስተሳሰቦች አሉ ይህ አሁን ለስተርሊ አብይ ከመጣ በኋላ ያ ሁሉ ለዛ ሁሉ አስተሳሰብ ማድረግ አችል አንለስ ዳርኩት እንደ ኢንታይ ያደርግል ሪሶርስ በኦሮሚያ ላይ አዝረን መጀመሪያ የኦሮሞ ወጣት ጠቅና አድርግ ካላልክ በስተቀር ይህን እንደዛም አድርገህ አድርግ ያንሳለ ትግራይ ሲሄድኩ በ20 ምናምን ዓመት ያተቃለ ሁሉ ተጭኖ ኖሯቸው የትግራይ ህዝብ ኢንተረስት አሳክቷል እንደሰማ ታይቴክ ስቲል ኢትዮጵያ ውስጥ በጣም ድህነት ካለባቸው ውሃ ከሌለበት ከተማ ነው መቀሌ ነው ስቲል ትግራይ ውስጥ ነው ብዙዎች ያሉ ወጣቶች የሚፈልጉ መለከት ነው ሱዳን ኬንያ ሲፈዛት አረብ ሀገር ወደ ተመለከተ እንግዲህ ያለው በሳይንስ አጋጣሚ ያገኛለው እሱ ትግራይ ኮምባቶች ናቸው I think የተወሰነ የኦሮሞ ፖለቲከኞች ገና ለገና የቄሮን ድጋፍ ሜንቴን አድርጎ ለመቆየት ሲባል ብቻ የቄሮን ኢጎ ማሳጅ ማድረግ ላይ ብቻ መተኮለባቸው ነው ጋር ሀገርና በጆናል ከዚህ በኋላ ሊቀጥል ያለበት በዚህ መልኩ ኮንትራክት መቀጠል አንችልም ወይ እንደዚህ አይነት ፕራክቲካል ቻሌንጆች ማለት ኢትዮጵያ ስቴት መቆየት ካልቻለች ከዚህ ተፈጠረ ኦሮሞ ያለውን ያን አለማለት ኢትዮጵያ ውስጥ ተፈጥሮ አንድ ኃይል አሸናፊ ሆኖ ሲወጣ ኦሮሞ ኃይል አሸናፊ ነው
ግን ካላሸነፈ ታክ ወደ ኋላ ሪቨርስ ሊደረግ ይችላል። ከሆነ የነበረው ሁሉ ሁኔታ በሳባ ፊደል ይተካ ነው ኢትዮጵያን አንድ ለማድረግ ቋንቋ አንድ አስፈላጊ ነው። በአማርኛ ለማለት ለሀይሉ ሊመጣ ይችላል። ስለዚህ የኦሮሞ ፖለቲከኞች የማየው ፒዲኤፍ የተወሰነ ነው መሸጋሸግ ያቋም መሸጋሸግ ማድረግ አለባቸው። ኢትዮጵያን ሪፕሌይ ማድረግ ነው። እንደ ኢትዮጵያዊ ኦኬ ያው ተወሰነ መልኩ ድርሻችንን ብላችን መጫወት የምንችልበት ቦታ ላይ ሆነናል። ከዚህ በኋላ መጓዝ ያለበት ለኢትዮጵያ ነው ብሎ ኢትዮጵያ ሪፕሌይ የማድረግ አካሄድ ይላለን ማለት እንጂ የድሮ አይነት የአክቲቪስትነትና የሬበሌ ኢንሰርጀንት አይነት ሜንታሊቲ በሀገር ልምራ ከተባለ በሌላው ሳይት ድንጋጤና ቁጣ ይፈታል። ጥሩ ከዚህ ሳምሬት ደግሞ አንተ ዳቁም ነበርኩ ብለኸኛል። እኔ አሁን የኢትዮጵያ ኦርቶዶክስ ክርስቲያኒቲ እዛ ባይፈጠርም ወይ ይሄ ትራዲሽኑ አከባበሩ ኤቭሪቲንግ ከሌላው ከራሻው ከግብጽ ካቶሊክ ኮፕቲክ ይለያል ይመስለኛልና ሌሎች አፍሪካኖችን የሆነ ሆም ግሮውን በቃ የቤት የኛ አፍሪካኖች ሃይማኖት ነው ይላሉ እስራኤል የሚል ሐሳብ አለ። ይሄ ግን አድጎ ኢትዮጵያ ውስጥ እንኳን በሚገባ አላደገም። ጎረቤት ሀገሮች ሶማሊያ፣ ጅቡቲ፣ ኬንያ፣ ሱዳን ነው ኢንፍሉዌንስ አላደረጋቸውም። ይሄ ለዚህ ግን እንቅፋት የሆነው የኢትዮጵያ ኦርቶዶክስ ያላደገው ሀገር ውስጥ ብቻም ሳይሆን እንደ ውጭ አድጎ እንደሌላው ሃይማኖት ይሄን ዓለም ያላዳረሰው በአማርኛ ቋንቋ ጋር ደግሞ ከራሱ ቋንቋ ጋር ውጭ ሰርቪስ ስለማይሰጥ ነው። ያ ብቻ አይደለም። አሁን እዚህ አሜሪካን ሀገር ራሱ በየሰፈራችን አለ የሰማጆች ራሱ በየሰፈራችን አለ ኦርቶዶክስ ሃይማኖት። ግን እዚህ የተወለዱ ልጆች ዝም ብሎ ከቤተሰብ ጋር ሄዶ አቴንድ ያደርጋሉ እንጂ ምን እንደሚሰራ አያውቁም። ምክንያቱም እስቲል ፕሪች የሚደረገው በአማርኛ። ስለዚህ አባቶች እዚህ ያሉት አባቶች ሲሞቱ ልጆች ኦርቶዶክስ ሊሆኑ አይችልም በምንም መልኩ። በእንግሊዝኛ ፕሪች አይደረግም። ኤጁኬሽን በእንግሊዝኛ አይደለም። ኤቭሪቲንግ ከላንጉዌጅ ጋር ኮርዲኔት ያላቸው ናቸው። ልጆች ደግሞ እንግሊዝኛ እንጂ አማርኛን አይችልም። ኢትዮጵያ ውስጥ ጎረቤት ሀገሮች ውስጥ ያላደገው ከቋንቋ ጋር እንትን ከማለት ጋር ነው። ለምሳሌ ኬንያኖችን ኦርቶዶክስ ማድረግ ቀላል ነበር። ግን ኬንያኖችን አማርኛ ቋንቋ ከማስተማር የሚቀለው በስዋሂሊ ኦርቶዶክስን እዛ ማስፋፋት ቀላል ነበርና አሁንም ደግሞ የኦሮሞን ጉዳይ ነው። አሁን አንተ ባለፈው ያነሳው ነገር ምንድነው? ወዲህ ጥሩ ሰዎች ናቸው። እናንተን ዲያቆኖችን ተቀብሎ ተንከባክቦ ሸኛሉ። በምን ቋንቋ እንኳን እንደሚሰብኩ ምን እንደሚሰብኩ ሳያውቁ በኢኖሰንትሊ እንደዚሁ ኢኖሰንትሊ ሃይማኖቱን ይከተላል። ይሄ ኢኖሰንትሊ እስከመቼ ይከተላል? አዲሱ ትውልድ ነቅቷል፣ ተምሯል፣ ብዙ ነገር ይመረምራል፣ መጽሐፍ ቅዱስን ይመረምራል ምን ይላልና አሁን ባለፈው ያነሱት ባይብል በጣም በእኛ አካባቢ አልተዳረሰም። ቤተክርስቲያን ተሰርቶ ባዶ ቀርቷል። ምክንያቱም ሌላ እስልምናም ፕሮቴስታንትም በኦሮሚያ ስለሚሰጥ ወጣቶች ወደዛ ሄደዋልና ይሄን ቤተክርስቲያን እናድናለን ብለው ተነስተዋል። በሌላው አንፃር ደግሞ በጣም የተቃወሟቸው አሉ። ይሄን ራሽናሊ እንዴት ነው ዲፈንድ ማድረግ የሚቻለው? ደረጃ ያነሳው በጣም ቆንጆ ነጥብ ነው። አንዳንድ ነገሮች ናቸው መታረም አለባቸው። ለምሳሌ አሁን እዚህ ሀገር የሚያነሱትን ወቀት ተከታተሉ በንስጥር ጥረቶች አሉ። ለምሳሌ እኛ አካባቢ ሄድ ነው ነበርኩኝ የመዛፈር ነበርኩኝ ቶሮንቶም አለሁኝ። የተወሰነ ጥረት አለ በእንግሊዝኛ ልጆች የራሳቸው ያላቸው ኦፍ ማጆሪቲው እና ታባቶች በአማርኛ ነው በስክሪን ላይ ተደርጎ ለምሳሌ ቅዳሴ በአማርኛ በግዕዝ ነው አስፈላጊ በአማርኛ ተሳፋሪ በነገራችን ላይ ትልቅ በአማርኛ ይባላል እንጂ ቅዳሴው ራሱ በግዕዝ ወደ ዜማውም ከተሻረግን ዜማውን የደረሰው በግዕዝ ስለሆነ የአቋቋሙም ማህሌቱም አሳቱም በግዕዝ ነው የሚደረገው። ስለዚህ አማራውም ራሱ ኢንተርምስ ኦፍ ላንጉዌጅ አማራውም ትግሬው ኦሮሞ እኩል ነው በዋናው ሰክሽን አስበለው ምን በለው ታሽፈታል ስለዚህ ተበረ መሰበት ሁሉ ኢኳሊ ነው አስተዋል የተደረገው ኦሮሞ ብቻ ነው ነገር አለ። ወደ ሲከተል መጣት ግን እዚያው እንደገና አሜሪካ ከዚህ ደረጃ ነው ድረስ ከዚህ ስክሪን ያደርጋሉ ስለዚህ በሱ ቋንቋ ይሰራል።
ግን ደግሞ በአማርኛ ሲደርስ ይችላል እንዲያገኙ አብሮች ነው በነፍራት አለበት የስኔ ይሄ አሁን ያልከው ነገር ልጅም ሆኜ ሲያደርገው ነው የሚደርገው ነው ይመከለው ለኮንፈረንስ ሲያደርግ የነበረው ይታክ በኦሮሞቹ በኦሮምኛ ፈንታይ ከሆነ ይብን ለአማርኛ ተናጋሪ ለማታባል ሲል በግል ለሚቀደም አብዛኛው ነገር በግል ተረካሽ ላይ ማታወጫ መስጠቶች አማርኛ ይተናጋሉ ለነሱ በግል ስለነበረ እንደልጅ በግል ሰው በማይገባው ቋንቋ ቀጥቶ እንደገና ያቀጥቶ ዲፕሎማሲ ኮሚኒኬሽን ያደርጋል በቀጥታ የዋሃና ስለሆነና ተሳትፏል ለማቅረብ የለም አንዳንድ በልጅነት መሰንበት ያደርጋል ለምሳሌ ጋር የሚቀመጠው ሰማይ ላይ ወይና ሲደም ሲሰማ ቋንቋ ነው ግን ያ አጥንት ተፈጠረና ማህበረሰብ ተከመጣ በኋላ ከፍተኛ የሆነ ተረሳት ሳይሰራና ቦታዎች ላይ አይደለም እንቅስቃሴዎችን በኦሮሚያ እንደተጻፉ ነው የሚሰማው አጠቃላይ ያወል ማለት ነው በጣም ፕሮቴስታንቱን በተለይ በቋንቋ እየመጣቸው ሲሰማ ውጭ ተፈጠረና ግን ብዙ ስራዎች ተሰርተዋል በቂ አይደለም ብዙ ስራዎች ተሰርተዋል ለማለት ይህ አንዳንድ ነገሮች እንደውም በጣም ትንሽ ማሳይ ተደረጉ አንድ ጊዜ ከፍተኛ ጊዜ ባለፈው እንካቸው ወለጋ አካባቢ ይመስለኛል ወለጋ የኦሮሞ አካባቢ ላይ ኦርቶዶክስ መዘምራን ያደረጉትን ልብስ የኦሮሞ ፍላግ ከለሮች አሉ አይደል በሱ መልኩ አድርገውታል this is what I ቅድም ያልኩ ኢትዮጵያ ሪክሌም ማድረግ ያልኩ የለም ሁሉም ሰዎች ኦርቶዶክስነታቸው ተሳልፈው ኦርቶዶክስነቱ የራሳቸው ኦሮማይዝ ያደረጉት ኦኬ በኦሮሞ መጣላቲ ኦርቶዶክስ ሪሊጅን በፊት ዲፋይን ያደርጉ የነበሩትን ሰዎች ደግሞ ታደረጉና ሃይማኖት በላይ ያለ ተረጋጋሪ ታቀይ ዲፕሎማሲ ከመለከተው ለምሳሌ የሃይማኖቱ ፍቅር ነው አይደለም ተረጋጋሪ ታቀይ ካላደረገ ካታሰብ ነው አይደለም በስ ካልቻለ መጣ ያደገ ነገር ነው የፕሮግራም you know what that's orthodox tradition ነው ማለት ክርስቲያን ነው ዘምራለ እንጂ በግሉ ዘምራለ በኦሮሚያም ዘምራለ ከበሯቸው አጋቸው ተናጥላቸው ደስታቸው ላይ ምናምን የኦሮሚያ ላይ የምንመለከታቸው ልክ ባንዲራዎች አድርጎታል በጣም ነው በጣም ሰው ክርስቲያን እንደተከበረው ነው የተወሰነ ለውጥ አለ እኔ ሪሰንት የተጀመረው እንትን ያለ ችግር ነው መሰረታቸው በላይ ነገር ያለ ችግር ኦኬ ለስትራክቸር በየስትራክቸር ስናጠፋ ምንድነው ሹር አንደኛ የባሽም እንደማይፈታ አናኪ እንደማይፈታና የምንተካው ያስለዋጭ ስትራክቸር አንደኛ ሁለተኛ በሶስት ደግሞ ሌጂስሌሽን ያስፈልጋል አሁን ለምሳሌ እነዚህ በላይ ጀምሮ እኔ አሁን ተመልሼ ኢትዮጵያ ተሰሙ ሰዎች ይዤ ነው በቃ እኛም ልክ ነው የዚህ የኦሮሚያ ያስፈልጋል እንጂ ሌላ ወደ ተመሰረተ ይችላል በመሰረቱ ላይ ነው ስለዚህ የተለየ ሌጂስሌሽን የላቸው ከነመሰረቱ ታዲያ ተመሰረቱ ሰው በተወሰነ መልኩ የኔ ቃውሞ መሆን የነበረበት አይደል ለውጥ ፈጣን አይደለም ፕሮሰስ ነው ይገርም በተለይ ከእንደኛ ሰላማዊ ለውጥ በጣም ታይት ሪቮሉሽነሪ ባይል ኮረተር ከመጣ ተስፋዎች ተዋቀፈታ ተደረገ ተደረገታ የራስና ተስፋው ከተለ ያድግ መጣ ተከተልታብሮ ማስተር የሚካተረው ተካምራም ላይ ወረጀ ማለት የራስ ተካከተለ ይቦካፈለ ነው ሲገኝ ፕሮሰስ ነው መክተዝም ስለዚህ ብለ ከዛሬ ጀምሮ እንግዲህ ብለ አዋጅ አታውጣ የተወሰነ የህዝብ ሌጂቲሜሽን ማግኘት አለ ብዙ ቦት ማድረግ አለ ሲሚላርሊ የጠቅስ በላይ ያሉ ችግር ያካሄድ ቻሊ በቤት ክርስቲያን ውስጥ ነበረ ሲሸሩ ጨምሮ የጨመሩት የውስጥ መታደር ማድረግ የነበረባቸው ባይ ያካሄድ ችግር ያለ ፕሪንሲፕል ኖ ጠቅስ በላይ ከማውቀው ድረስ የኦሮሞ ኦርቶዶክስ ክርስቲያኖች ተሰብስበው ይህን ጥያቄ አስችልን ብለው ሌጂትሜት በሆነ መንገድ ድምፅ ሰጥተው የመረጧቸው አይችልም በዚህ ሁኔታ ብድግ ብሎ ወጥቶ የመንግስትን ድጋፍ ስቴት ሰፖርት አድርጎ የክልል ሪቻል ገቨርንመንት ሰፖርት ኢንዶርስመንት አድርጎ ሲንቀሳቀሱ ግን የሌጂትሜት ጥያቄ ያነሳል የፖለቲካ ጥያቄ ይሆናል ዋይ ነሱ ዳንቱ ሌላ ደግሞ ከፊት ለመርስ ደግሞ በጣም ሰርተው ኦሮሚያ አክቹዋሊ እኛነቃ ነው የጀመረው ይሄንን ነው ቢት እንደገና አራት ይፈታል እንግዲህ በዚህ በኩል የተመለከቱ እንጂ ፕሪንሲፕል እኔ በተለይ ጥያቄዎች ሌጂትሜት ጥያቄ የለም አንድ ሁለተኛ አንድ ጊዜ የኦሮሞ ኦሮሚያ
ግን ማጆሪቲው 99% no listen የአሁኑ ፌደራል አሬንጅመንት ስትራክቸራል ችግር ሌሎቻችን ጨፍልቆ ኦሮሚያ ውስጥ ሌሎቻችን እንዲሆነ ኦሮሚያ ሁሉ ኦሮሞ ተሰጥቶ የኦሮሞ ብሔር ባለቤትነት ሌሎቻችን የመኖር መስራት ከዛው ችግር ኦሮሚያ ቋንቋ ካልተናገረ ወይ መመረጥ ይችላል ለማገልገል ይችላል ይሄ ያንሲሊ የተደረገ ነገር ነው ማለት ይሄ በዚህ ተጠቅሟል ኦሮሚያ ባለው ስቴት ዝም ብሎ ከክሊር የታደለ ቢጀምር ሊንክ ታደለ ሲስተም ትባል ስቴት ብዙ አመታት ለማንኛውም ስቴት በተመሰረተበት መንገድ በኃይልም በጋብቻ በንግድም በስከፍል ተለውጣ ተመስርታ ቆይታ መሀል ላይ የዛሬ 30 ዓመት ተመጥቶ የዛሬ 20 ዓመት ተመጥቶ በነገ በዚህ መልኩ ነው ያን ሲያደርግ በሚሊዮን የምንቆጠር ሌሎች ኢትዮጵያ ቻክቻክ ልቀራላቸዋል ኦኬ ኦሮሚያ ውስጥ በጣም ዲስክሪሚኔተሪ የሆነ ኮንስቲቱሽን ያለው የኦሮሚያ ባለቤት ኦሮሞች ብቻ ናቸው ሌሎቻችን የመጠቀም መብት ያለ አለ ማለት ኦርቶዶክስ ክርስቲያን የኦሮሞች ብቻ አይደለም የኖን ኦሮሞች ናቸው ይሄ ከዚህ አከባበር አለበት ምን ያፈልግም የኦሮሚያ ኦርቶዶክስ ቤተክርስቲያን ተብሎ ሲቋቋም ነው ከተቀረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይለየኝ ስለሚችል ዩኒፋይ ላደርገን ስለሚችል እኛ ደግሞ በሃይማኖት ኦርቶዶክስ ሙሉ አንድ ሁለት ተርምቶች ይልቅ አልፈልግም ቢል ይችላል ሶ አይ ቲንክ ሞተርፎን ሌጂስሌት ካላደረግነው ደረጃ እያለፈለ ነው ኢትዮጵያ የተመሰረተችው እስኪመሰረትበት መንገድ በግድ ነው ሌሎች ተጫፍተው ኦሮሞ ተጫፍተው ማንበትን ሲስተም ነው ካል ኦሮሚያን በተመሳሳይ መንገድ ሆነ የምንሰጠው ወይ የኦሮሚያ ተቋማት የምንሰጠው ሌሎችን በመሰጠት ሆነ እዚህ የሌሎች ችግር አስቀድሞ የነበረው በኢትዮጵያ ፈተና በኦሮሚያ ፈተና ያጋጥመናል እነዚህ ነገሮች ኮንሲደር ማድረግ አለብን ወደፊት ባዝ ነው የብቃላ ብቻ መፍጠር የለበትም ወይንም ደግሞ ፒውሪ ፖለቲካል ብቻ መፍጠር የለበትም የጀስቲስ ጥያቄ ያለበት ስለመኩ የጀስቲስ ዴሞክራሲ ማጆሪቲ ሮል ነው ዴሞክራሲ ደግሞ ማይኖሪቲ ራይት ነው አይደል የማይኖሪቲ ራይት ስለዚህ ካሊፎርኒያ እንዳልኩ ማጆሪቲዎቹ ነው ራይት መከበር የለበትም ብለው ቦታ አደረጉ ነው የሱፕሪም ኮርት የአሜሪካ በጣም ኢንሁማን ነው ሰዎች ጾታዊ ሴክሹዋሊቲያቸው ማለት ሰብአዊ መብታቸው ነው ሰብአዊ መብት ደግሞ ብዙዎች ህዝብ ማጆሪቲ ለያዘ ብቻ መጨፍለቅ አይችልም መብት ይከበራል ማለት ነው የጌታ ይከበራል ማለት ነው ለማለት አይከበራል አሜሪካ ካናዳ መደዛ አንዳንድ ሰዎች አሉ በጣም አገናኝተው ቻርተሩ በፕሬዝዳንት የሲስተም ባለካናዳ ቻርተር የዲስክሪሚኔሽን ይከለክላል በመላ ዲስክሪሚኔሽን በሃይማኖት በአስተሳሰብ በማጆሪቲ ላይ ከሄደ ቦታ አድርጎ ይባል 50% በላይ የሚቃወሙ ይችላሉ በስሎ ሱፕሪም ኮርት ነው የሰብአዊ መብት ጉዳዮች በማጆሪቲ ድምፅ መሰጠት የለባቸው በተለይ ከፈለግ ወደ ኦሮሚያ አንዳንድ ነገሮች ማጆሪቲ ስለሆነ ብቻ ስልጣን ስለያዘ ብቻ አጥልቀን ዲፋይን እናደርግ ከሆነ ያይታገል ነው ኦሮሞች ታገሉትን ይስታይበት በተራቸው ኖ እንቀጥል እስኪ እንግዲህ በአንዳንድ ነገሮች ላይ ከመደጋገም ይልቅ ያው ሁሉም ከመብት አንፃር ነው ይመስለኝ የማምለክ መብት ብዙዎቻችን አስተርጓሚ ሆነን ያደግነው ነው አንዳንድ ጎበዝ ቄሶች ወደ ዲያቆኖች ተነስተው ዛሬ በኦሮሚያ ሊያደርጉ ይችላሉ ግን እሱ የመንግስት ድጋፍ የቤተክርስቲያን ፕሪንሲፕል ውስጥ ካልገባ ቀጣይነት አይኖረውምና ብዙዎች እናቶቻችን አያቶቻችን ዝም ብሎ ቤተክርስቲያን ደርሰው ይመጣሉ ምንም ሳያውቁ ምንም ሳይገባቸውና ይሄ ለአመታት እንትን ያለን መፍትሄ በርግጥ ሌላ ያለው አማራ እየጨቆን ማለት ሳይሆን አትሊስት ሁለት ቤተክርስቲያን ማድረግ ይችላል እኮ እዚህ ሀገር ይኸው አክሮስ ስትሪት ስፓኒሽ ቸርች አለ እዚህ ደግሞ በእንግሊዝኛ የሚሰሩበት አለ እንደዛ ይሄ ፖሊሲ ስለሆነ ፈንድን በጀትን ከሃይማኖታቸው መሰረት ስለሚሰጣቸው የዚህ ጉዳይ ችግር የለም ችግሩን ለመፍታት ፈቃደኝነት ቢኖር ችግር አይመስለኝም እኔ ምንም አሁን እንዳልከው መድገም ነው አይ ኮምፕሊትሊ አግሪ እኔ ያልኩ ያለው let's make it a process ለውጡ ነው ፕሮሰስ ካላደረገው ነው
ስታብሊሽ የሆነ ረጅም ዘመን ስትራክቸር በአንድ ጊዜ በተጋርደ ለሲያውን የኦሮሚያ የተጋር ተመስጠት ከዛሬ ጀምሮ ተወታወሰ ዲዩቲክ ወዲያውኑ ኢሚዲየት ያልካችበት ሚስጥር ይመስላል ስለዚህ ከዛ በኋላ ባጀት ጉዳይ ይመጣል ኢኮኖሚ ጉዳይ የሰራተኞች ምርመራ ጉዳይ ይመጣል ሰራተኛ እንደሚመደብ የአካባቢ ደግሞ ችግር ይፈጠራል ወለጋዎች በዙ አርሲዎች በዙ የብሔር ተዋጽኦ ጉዳይ አንዴ እኔ እንዳልኩ ደሬ ምንፈልገው ምንድን ነው ማለት በቃላ በዘላቂ የሆነ ዩራብል የሆነ ሶሉሽን ለሚፈልገው ወይስ ኢሚዲየት የሆነ ሾርት ከት ለሚፈልገው እኔ ጀኑን የሆነ ለውጥ ሾርት ከት የለውም ስለዚህ have to make it legitimate የሆነ process so እኔ ለፓችን ይጣቀው process the content I totally agree and ያለ ምንም it is given qualification ፕራክቲካል በቃ ምንም በቃ ረክተው አማራጭ አጣ ኮንትሮል እየመጣች በቆየች ምክንያት ይሄ ነገር እያጣቻቸው እንግዲህ not only in ኦሮሚያ ቋንቋ አማራው ክልል ትግራይ ክልል በግልጽ ሲከተል የነበረው በቋንቋ ሰው አብዛኛው ህዝብ ጤንጤ ፕሮቴስታንት ለምን ለምንድነው ኮምፕሊትሊ ኦርቶዶክስ ምን እንደሆነ ታያት አብዛኛው ሰው ወደ ፕሮቴስታንት ሲገባ የነበረው ግን አውቆም ሊሄድ ይችላል ግን አብዛኛው ሰው ተመለከተኛ አይደል ተመለከተታ የፕሮቴስታንት ተከታዮች ቁጥር በጣም ሸካው በሰዓት ላይ ሰዎቻችን የተለምዶ ኦርቶዶክስ ነበር በልምድ ማድረሳት ከለቴም ቸክራለን በተፈጀፈን ከመከማለን አሽካለን ከማለን እንኳን ለዛ አይደለም ነው ልክ ፕሮቴስታንቶች መጥተው ሲነሱ ከጌታ መጥተው እንደዚህ ነው ልክ አዚህ ኦርቶዶክስ እነዛ ነገሮች የተፈቀዱና አላወግን ይመስላል so በቆይቴ not only ኦሮሚያ በሌሎች ቦታዎች ችግሩ አለ I completely agree with you maybe the fashion ችግር የሚሆነው how shall we go about it አብዮታዊ ናደርገው ወይስ ከስሩ ኢቮሉሽነሪ ጥያቄ አንድ ጊዜ ባዋች መስለ ከስበላይ ለና ካደረስ ፈርትኒ ሌላ አስለቻለች ይወልዳላቸው ሌሎች ከደምቲ ጉዳዮች በጣም የኮራፕሽኖች በጣም ሪሊ ጀኑን ነገር ይመስላል ከራሳችን ነገር ይመጣል እዚህ ዘውዱ ወዲህ ታልከው አይደለም ሌጂቲማይዝ እሺ እንግዲህ በነካካነው እየጨረስን እንሄዳለን አሁን እንትና እስክንድር ነጋ ብዙዎቻችን የሱን ጋዜጣ እያነበብን ነው ያደግነውና ጥሩ ሰብአዊ መብት ተሟጋች ምናምን ተብሎ ነው እንግዲህ አሁን ታየው ደግሞ ከዛ እኔ ወርዶ ነው ያገኘሁት እና ሰብአዊ መብት ሲባል እኔንም አንተንም አበበንም ከበደንም ይጨምራል እንጂ የአንድ ብሔር ተወካይ መሆን ሰብአዊ መብት አያስብልም አሁን እሱ እያደረገ ያለው እኔ እንደሚመስለኝ እና ብዙ ጓደኞቼን የሚመስለን የኦሮሞ ኢንተረስት የሆኑ ነገሮችን ብሎክ የማድረግ ጥረት ነው ለምሳሌ ልዩ ጥቅም የሚባለው እኔ በሚገባኝ መልኩ እንደ ሬድ ኢንዲያን እዚህ ሀገር የስኮላርሺፕ ልዩ ጥቅም ወይ ደግሞ ለወታደሮች ለቬተራን ሬድ ኢንዲያን የሚለው ቃል የሮባሪ ነው ጋላ የሚለው ቃል ማለት ነው ኦሮሞ ነው ሬድ ኢንዲያን አይባልም አሜሪካ ላይ ይባላል ኔቲቭ አቦሪጂናል ነው እዚህ ጋር ሬድ ኢንዲያን ስኩል ራሱ ስለማለው እና ያ እሱ ሮባሪ ሬድ ኢንዲያን አይባልም ካናዳው አቦሪጂናል ወይ ሌላ ኤግዛምፕል ለምሳሌ ራሱ ወታደር አሁን ካለ ስራ አፕላይ ሲያደርግ አፕሊኬሽኑ ላይ አለ ቬተራንስ ነው ወይ ምናምን ይላል ስኩል ኮሌጅ አፕላይ ሲያደርግ እንደዚህ ቬተራን ነው ወይ ምናምን የሆነ ስፔሻል ኢንተረስት ነው አሁን የኦሮሞ ጥያቄ 100% ይሄ አይደለም አሁን አንድ ኦሮሞ አዲስ አበባ ውስጥ ልዩ ጥቅም ያገኛል ማለት አይደለም ኢንዲቪጁዋሊ አይደለም እንደ ክልል ነው ከአዲስ አበባ ክልል አዲስ አበባ ራሷን የቻለች ክልል ስንት ነች ክልል 14 ነች ራሷን የቻለች ክልል ነች ኦሮሚያ ክልል 4 ነው ሁለት የተለያዩ ክልሎች ናቸው እነዚህ ክልሎች ይደጋገፋሉ አንዱ ከአንዱ የሆነ ነገር ይወስዳል 100% ኦሮሞ ከአዲስ አበባ የሚወስደው ምንም ነገር የለም አዲስ አበባ ግን ብዙ ነገሮችን ከኦሮሚያ ትወስዳለች ለዛ ሂሳብ ማወራረድ ልዩ ጥቅም የሚባለው እሱ ነው እንጂ
አንድ የኦሮሞ ግለሰብ ከአምቦ ወይ ከተላለ መጥቶ አዲስ አበባ ውስጥ ይገባኛል እኔ ኦሮሞ ነኝ የሚል አይደለምና ጥያቄ ይሄን ኦፖዝ የማድረግ ራሽናል መንገዱ ምንድነው? እንዴት ነው እስክንድር ይሄን ነገር ኦፖዝ የሚያደርገው? ጥያቄ ይሄ ነው። ወይም ነው ባላደራ የሚባለው ይሄ ራሽናል በምንድነው የሚያቀና? አዲስ ትንሽ እንትን ይሄ ጥያቄ ባያዝ ሆነ ጀመረ የሆነ ፖለቲካል ባያዝ ይዘጀመረ ከዛ ይልቅ ይሄን ጉዳይ እንዴት ታየዋለህ ብለህ ከዛ በኋላ የነሱን ድርጅት እንቅስቃሴ በዚህ ውስጥ የዛን ማስቀመጠው ምን ብትል ይሻላል ጎል አንተ በገባ በኩል ሄድ እንግዲህ ነው አይ እንትን ዲስከሽናችን ፍሩትፉል እንዲሆንና እንዳልከ አሁን አይ አጣጭኝ ኖ እኔ ቤዚካሊ እንደውም አንተ ወረደ ይላል ፋክቹዋል ኢናክዩሬሽን ማለት ነው አዲስ አበባ ክልል 14 አይደለም ክልል ስንት ነው አዲስ አበባ ነው ክልል 4 አንድ ሰራት ላይ ነው በቻርተሩ ሰዓት በሽግግር መንግስት ሰዓት የተሰራለ ታወቃለህ እሱን እኮ ነው የምናወራው ታዲያ አሁኑን ከረንት ኢሹ ነው የምናወራው ነው በአሁኑ ሰዓት ግን አዲስ አበባ ጂኦግራፊካሊ የኦሮሚያ ፖለቲካሊ ተጠሪነቱ ለፌደራል መንግስቱ ለፌደራል ፓርላማው የሆነ በራሱ ቻርተር የሚተዳደር ራሱ በራሱ የሚተዳደር ከተማ ነው ሞሮፍ የፌደራል ሲቲ አይነት ነገር ፌደራል ሲቲ አይነት ነገር ግን አዲስ አበባ እኮ እንደማንኛውም እንደ ትግራይ ክልል እንደ ኦሮሚያ ክልል እንደ ሶማሌ ክልል የራሱ ሆነ እንደ ክልል ፈንድ አለው ለክልሎች አንድ ኦሮሚያ ትግራይ አፋርን ምናምን ይሄ ህገ መንግስት ነው የፈጠራቸው ኦኬ ፈንዱ አይደለም አዲስ አበባን ሌሎችም ክልሎች አይደንቲቲ የሚሰጣቸው ፈንድ ማግኘት አይደለም ፈንድ እኮ በኦሮሚያ ማለት በአማራ ክልል ውስጥ የኦሮሚያ ልዩ ዞን ተብለው በሰሚቴካን ፈንድ ሊያገኙ ይችላሉ ያ የኦሮሚያ ክልል አያደርጋቸው ማለት የአማራ ክልል አካላቸው ለዛ ፈንድ ሳይሆን በመንግስት ሲዋቅ ከአዲግዳ መጀመሪያ ሀዲስ ሲመጣ በሽግግር ሰዓት ላይ 14 አድርጎ አዲስ አበባ ራሱ ይቻላል ኦኬ በቻርተሩ መሰረት ፖለቲካሊ በዛ ሰዓት ቻርተሩ ለመንግስት ወጥተው ኦሮሞ ራሱ ይቻላል አማራ አዲስ አበባ ክልል ራሱ ይቻላል ከዛ በኋላ ህገ መንግስት ሌላ አሬንጅመንት ሌላ ኮንፊገሬሽን ነው ሳይንስ ኢትዮጵያ የምትባለው ዘጠኝ ህገ መንግስት ምንም አለታለሁ ስለዚህ ከሰዎች ተባብረው አንድ ላይ ሆነው የፈጠሯት ሀገር ነች ፖለቲካል ላይ ኮንስቲትዩሽን ነች ብለው ፈጠሯት ኢትዮጵያ በዛ ጊዜ ውስጥ የነበረው ዲስከሽን አርጊመንት ያው በእኛችን ሀገር አንድ ኢትዮጵያ ብትባል ፖለቲካል ኤንቲቲ ኮሚቴ ሲኖር መቀመጫ ያስፈልጋል እንግዲያው መቀመጫችን አዲስ አበባ ስፔሻሊ ዋና መቀመጫም ነች ነው ራስዎን ቀጥሏል ከዛም የቻለ ነው የሻፍላገር ልንነበር እንግዲያው አዲስ አበባ የፌደራል መንግስት መቀመጫ ተብሎ ሻባም ኦሮሚያም አማራ ሁሉ ጊዜ ዛሬ 25 ዓመት ነው ከመንግስቱ የፈጠራቸው ስለነበሩበት ኦሮሚያ የሚባል ኤንቲቲ የለማከተ ነው ኦኬ ሶ አብሮ የተፈጠሩ ናቸው ኦኬ ጂኦግራፊካሊ ደግሞ ጂኦግራፊካሊ ኦሮሚያ በትንሽ በመሬት ማለት ነው በአዲስ አበባ መካከል ላይ ስለሚገኝ ኦኬ በኦሮሚያ አዲስ አበባ በኦሮሚያ መካከል ላይ እንደሚገኝ ካልቀራስ ታውቆ ከናቹራል ሪሶርስ አስተዳደር ጋር በተያያዘ የኦሮሚያ መንግስት የሚኖረው ልዩ ጥቅም ይከበርለታል ነው የሚለው ጂኦግራፊካሊ አዲስ አበባ ኦሮሚያ ላይ ይናገር እንደው አንድ ጊዜ ኦሮሞች ብላቸው ኢትዮጵያ ሲፈጠር ኦሮሞ ህዝብ ሂስቶሪካሊ ያደረገው አስተዋጽኦ ያው መጨረሻ ላይ ኢህአዴግ መንግስት ኢትዮጵያ ሲያዋቅር ኢትዮጵያ አልፈጠራትም ማለት እንዳለው በጣም ኢትዮጵያ ሲያዋቅር ኮንስቲቱሽን ያደረገው በመንግስት የኦሮሞ ህዝብ ቦታ ተደረገ የኦሮሞ ህዝብ አዲስ አበባ ለኢትዮጵያ ህዝብ የሰጣት ሲገዳለ ኦኬ ኢትዮጵያ ይነዛል ኢትዮጵያ አንድ ላይ ሆልድ ለማድረግ አንድ ላይ ለማያያዝ ባህል ላይ ሆኖ እንደ አድባር የምታገለግለን እቺ
የሰጠበት በህግም ባይኖር እንግዲህ እንደዛ አክሰፕት እናርግ ነው የምትለው ኢንተርፕሪቴሽን ኢንተርፕሪቴሽን መንግስት ላይ እንደነገርኩ መንግስት ላይ አዲስ አበባ እንደውም እኮ ካንተ ሄድኩ አንተ እንደውም አዲስ አበባን ክላረካ አፍራሽኛ ክላረካ እኔ እንደዛ ነው ማጣት ኖ እንደሱ ማካረክ ደረጃ እንደሱ ማካደረክ ምን ዲስከሽን አያስፈልግ በቃ ከሚለው ከለባ ላይ ማለት ነው ፕሮግራም ነው ሲያልኩት ነው ኢንፋክት ጂኦግራፊካሊ ኦሮሚያ ማነው አዲስ አበባ የኦሮሞ ክልል ነው የኦሮሞ አካል ነው ጂኦግራፊካሊ ምንም እንትን ነው የትሬን ፎርዋርድ ነው ይደቂ ፖለቲካሊ ሊጋሊ አድሚኒስትሬቲቭሊ አዲስ አበባ የፌደራል መንግስት ይሁን ብሎ የህገ መንግስቱ አካል ሆነ ከመንግስቱ ከህገ መንግስቱ አንቀጽ ነው አዋጅ አይደለም አዋጅ አይደለም ነበር በህገ መንግስቱ ራሷን የቻለች ራሷን አዲስም ታገል ሪተታ ለፌደራል ፓርላማው ፌደራል ፓርላማው ደግሞ ማማት ያለው የኦሮሚያ ችግሮች ያስፈልጋል ያፈራል ተሻግረው እንደ ሰዎች አለ 547 መቀመጫ ያለው ሰዎች በሚያው አዋጅ ተዳደ ፌደራል ማለት ጂኦግራፊካሊ ኮርፖሬሽንና የኦሮሞ ህዝብ ፓርቲ መንግስት ላይ ተጠቅቀው ህዝብ ነው ማለት ነው የመንግስት ማን ያጠንቀው ተቀባለ ራስ ይቻላል ይሄታችሁ ወደ ተፈታተለ ይታችሁ ያው መንግስት የተፈጠረው ኢትዮጵያ ተነጋግሮ ነው ተነጋግሮ አንዱ የነበረ ኢትዮጵያ ማዋቀር አንዱ የነበረ ዲስከሽን ማለት ድርድር ኔጎሽዬሽን አለ እንግዲህ በቃ መስጠትና ዲቪደንድ ቴክኒክ ባለጋር ተበረከው ዲስከሽን አንዱ ነው ኦኬ ነው እንግዲህ ሰማያ ተገኘ በቃ ይሄ ኮንፋይ ኦሮሞ ኦኬ ቴንክ ዩ በጣም ኦሮሞ በጣም ቴንክ ዩ በጣም እንግዲህ አሁን እኛ በመልክ ደግሞ ምን ተመልክማ የአዲስ አበባ ቆሻሻ እየወሰዱ የሚሰጠው ማለት የአዲስ አበባ እቃው ንግዱ ነው የሚስተላለፈው መሬቱ ወደኛ ጋር እንዲመጣፋፋ አቀደ ስለዚህ ነው ግን ለአካባቢ ግን ለጎረቤቱ አንድ ይያስፈልጋል ስለዚህ ስፔሻሊ ተመለከተ አዋጅ ወጣ ተከታተል በሚፈጠር አጂንክ ሰዎች እኮ ደረጃ ያው ነው የሚቀው ማለት ነው ይችላሉ ነው ያው ነው የምትል የኢትዮጵያ ንሳው ግን የተወሰኑ የህዝቦች ጭፍሮች ኢትዮጵያን ለመበታተን ብለው ያዘጋጁት አዋጅ ነው ተብለው ያምሰሉት ማለት ነው ተካራይ ትንሽ ያስፈልጋል ደግሞ ይታረኝ ትክክል አይደለም ሁሉ ፖለቲካ ፓርቲ መስሎ ወቅቱ በኋላ ዲሞክራቲክ አደረገመት ነው የተከበረለት ነው ከዛሬ ጀምሮ አዲስ አበባ ህዝብ ሰራተኛ ፓርቲ ይባላል አሁን ያለው ወይም ደግሞ የአዲስ አበባ ዴሞክራቲክ ሊግ የሚባል አቋም ያለው ብቻ ለአዲስ አበባ ክልል ለመወዳደር ወዳደር አጀንዳዬ አዲስ አበባን ከዚህ ስፔሻል ጥቅም ማምከን የሚባለው አላቀቅ ነው ብሎ ካምፔን አድርጎ ቢፈረድ ሊግ ዴሞክራሲ ማሳሰብ ሞሮ አንዳንድ የስንድር አርቲክሌት አለለን ይሻላል ደግሞ የሚናገራቸው ነገሮች ካሉ ተሰማሽ ይገባቸዋል አማካሪም ተካለፈ ስለዚህ አንዳንድ መስላች ተሽከረ ባለ ኤርሚያ ሲከፈቱ ሾምታው ነው ሲሪየስ ይስከራል አንደኛ ይችላል ራሱ ወረባጌት አለው ዋና ታሪክ ነው አንዳንድ ሰዎች ይሰራሉ በዚህ ፕሪንሲፕል መጥቶ ነው እኔ ማራም ፖለቲካ ታሰብ አዲስ አበባ እንደ አዲስ አበባ የሚቀበል እንደ ኦሮሚያ አካላት አይደለም ብሎ ፖለቲካ ካምፔን ያደረገ ዘዋይና ታሪክ ነው ካምፔን ያደረገ ነው ኮንትሮ አተቀሙ ነው ያ ይደለም አንድነት ተሰጥቷል አይደለም ያ አላ ካለ ደግሞ አንተ ሄደ ባህር ዳር ለማጥፋት አዲስ አበባ ተፈጠረ ይሄ ይወስናል ማለት ነው ህዝቡ ብልጥቆና ተገባው የአዲስ አበባ ኦሮሚያ ጋር መስማማት ካልቻለ ብዙ ጉዳት ያመጣል ስለዚህ ወዲያ ቆይቷል ከዛሬ ጀምሮ ታክስ ወደ አዲስ አበባ ገብቶችን በሁሉ እንቀርጣለን ሁሉ ኬላ ጋር ተቀመጥ አዲስ አበባ ዝግ ይቆጣል በአዲስ አበባ ማለት ያለበት ደረጃ አዲስ አበባ ሁለት ማሳቦች ቀርበውለት እንዲወስድ ዲሞክራሲ ፕላትፎርም ማስፋፋት አለበት ችግሩ የአዲስ አበባ ህዝብ አይደለም ችግሩ መሰለ አዲስ አበባ ህዝብ ምንም ሳይነገረው ሳያቅ በመሰንትሊ ኑሮን ለማሸነፍ ሲሯሯጥ የሚኖር ህዝብ ነው ይሄ ህዝብ በውሃው ራሱ ከየት እንደሚመጣ ያውቅ መብራቱ ከየት እንደሚመጣ ያውቅ ውሃ ከኦሮሚያ በነፃ እየመጣ ለአዲስ አበባ ህዝብ እንደሚሸጥ ያውቅ መቼም ኦሮሚያ አይደለም ያን ውሃ የምትሸጠው አዲስ አበባ
የአዲስ አበባ ክልል መንግስት ነው ውሃውን የሚሸጠው እንጂ ኦሮሚያ አይደለም። ይሄን ኮምፕሌክሲቲ የአዲስ አበባ they don't understand it። ይሄ ህዝብ በደርግ ዘመንም አሁን ተይዞ የኖረ የአዲስ አበባ ሳይሆን የኦሮሚያው ማለት ነው። ኦሮሞ በአለስላሴም እንደዛው ጭቆና ሲያስተናግድ የነበረው ወያኔ ዘመድም ደግሞ የነሱን ሂሳብ ከማወራረድ ውጪ የራሱ የሆነ ብዙ ወደፊት ያልተራመደ ነው። አሁን ነው እስኪ የሚታይልኝ ማለት የጀመረው ማለት ነው። እና አሁን ለአዲስ አበባ ይሄ ነገር ውርድ እና ሾኪንግ ነው ነው እነዚህ ደግሞ ከየት መጡ ማን መብት ተሰጣቸው የሚለው ያ እኮ ደረጃ አሁን ላልከው ነገር ኦኬ እዮራ ወቀት ማለት ላይ ማለት ይሄ ነገር ባዋሽ ካለበት ደረጃ ሞዲ ወያለ የተለያዩ መድረኮች የተለያዩ ሰዎች ማንሻት ይገለጣሉ። የተሰራው ነገር ካልቸር ለውጥ ነው መሰረት አለበት። ኢሚዲየትሊ ኦቨርናይት ሶሉሽን መደረግ ያለበት ላይ አይደለም። ከተማ ባህሪ ሬሲስተንስ አለ ማለት የሆነ ባንዲራ ከሄድ የሚደረግ ተገንጣዎች ማለት ሲባላል ደግሞ ሻዕቢያ የሚያህላለ ተገንጣዎች ሲገናኙ ቆጥና ሲባል ከፍተኛ ፍራቻ ወጥተገለጸ ያ ጭንቀት ማለት እና ሶስተኛ ደግሞ ኦሮሞ ክርስቲያኖች ደግሞ የራስ መከተል የሚደረገው ዛት ተነገረ ነው በተለይ ሃይዶም ማለት ሚስትረስ ለማጥፋት ግን ወደ ማመን ወደ መግባባት ወደ መነጋገር አሁን እኔ እናው እኔ ታለው ማለት ነው እዚህ ወደ ሳራ እየተፈለገ ያለው አዲስ አበባ ታሰማኝ ከፍተኛ ደረጃ ያደረገ የኢትዮጵያ ታሪክ ዩኒፎርም አዲስ አበባ ተመጣጣው ማለት ነው ምክንያቱም አይዶም ይሄ ከብሮ ይመጣው አካዳሚ ሲስተም ይችላል ስለዚህ ይሄ ማድረግ በቃ ይሄ ማድረግ በኋላ ማለት ነው በፋሚሊ ይሄ ወደ 1 ሚሊዮን ሞላ ማለት ነው ፋሚሊ ስለዚህ ልጆች ለአድማጭ ደረጃ ነው ለዚህ ነው አካንደንት ማለት ነው ሶ አይ ቲንክ ይሄ ማዳበር ከቻሉ እዚህ እንግራ አይነት ፍቅራቸው በማናቸው ዲሞክራቲክ ሶሳይቲ እንዳሉ ድምጾች እንዳሉ ዳይቨርሲፋይድ ዶክመንቶች ይቆጠራሉ ይሄ ያስጋት ይፈልጋል እንግዲህ ብዙ አወራን ብዙ ነገሮችን መነካካት ሞከርን የመጨረሻ እናርጉና ስራ ላይ አይደለም ሁሉ ደቂቃ ይኖራል የመጨረሻ ኮንክሉድ ለማድረግ ኦራይት ኦኬ እንደው ኮንክሉድ ለማድረግ ምንድነው የኦሮሞ ፖለቲካን ሁለት ቦታ ተሰንጥቋል አሁን በወለጋ በኩል ትልቅ ጦርነት አለ በቦረና እንደዚህ ያለ ምን አለ ይሄ ደግሞ ምንድነው የአዲስ አበባ ጉዳይ ማን የአዲስ አበባ ጉዳይ ሳይሆን የአዲስ አበባ መንግስት ለኦሮሞ ይሰጣል ወይ ደግሞ የኦሮሞ ያስከብራል የሚል አላመንበትም አካሄዱ እንደዛ አይደለም እንደውም የድሮ ኢትዮጵያ ወደ ድሮዋን መልሳለን የሚል ዘፈን እያቀነቀመብን ነው ወደ ኋላ እንመለሳለን አይ እኛ በጉልበታችን ፍላጎታችን እናሳከለን እንላለን አይ ኖ በኢትዮጵያውነት ስር ሀገሪቷን እያሳደግን አብረን እንኖራለን የሚሉት ለኢትዮጵያ ይሄ መራራ ጉዲና ለረጅም ጊዜ ለዚህ ጉዳይ ላይ እየሰሩ ነው የሚገኙት እና ሙቪንግ ፎርዋርድ ከኦሮሞ ፖይንት ኦፍ ቪው ሳይሆን ከሌላው ኢትዮጵያዊ ፖይንት ኦፍ ቪው እንዴት ነው ወደፊት አብሮ መሄድ የሚቻለው ያኛው ኢትዮጵያን የድሮ ገናናነቷን እንመለሳለን የሚልና ይሄ የማይፈልገውን ይጭንበታል ያኛው ደግሞ ይሄን ሪአክት የሚያደርግ ይሄ ሪጀክት የሚያደርግ ኃይለኛ የወጣት ግሩፕ ደግሞ አለ አሁን ኢትዮጵያ ወደፊት እንድትቀጥል አሁን እዚህ ሀገር አንተ ብትኖርበት እኔ የምኖርበትን ሀገር ፖለቲካ ሲጫጫፉ ነው ማለት ህዝቡ ግን ሌላው ይመስል ብዙም አይሰሙትም ህዝቡ ምንም ጫና ስለማይደርስበት ፖለቲከኞቹ ሲጫጫፉ ቢውሉ ህዝቡ በሰላም ኑሮውን እየኖረ ይገኛል ወጣቱ የፈጠራ እየተያዘ ነው ስታርታፕ ምንሆነ ይሄን ቴክኖሎጂን ታይዋል የኢትዮጵያ ህዝብ ግን እንደዛ አይደለም የፖለቲካው ስሜት የአራት ኪሎ ስሜት ሁሉም ጋር ይደርሳልና ሀገሪቱ ወደፊት እንድትቀጥል የአንድነቱ ኃይል ምን ማድረግ ይችላል ምክንያቱም ዲስከሽን በአማርኛ ስለሆነ ለገና ይሄኛው ሰፊ የሆነ ሀሳብ በዚህ ላይ ከተገናኘው የኦሮሚያ ወለጋ እንደሚቀጥለው ሳምንት እናደርገው ይችላል በዚህ እሺ ለዛ ከሆነ ለጊዜ ተክለሚካኤል አበበ በጣም ቴንክ ዩ ቬሪ ማች በነገራችን ላይ ተክለሚካኤል አበበ ቶሮንቶ ካናዳ ውስጥ የህግ አማካሪና ጠበቃ ነው
በጣም ራሽናል የሆነ ጎበዝ ልጅ ነውና ማንኛውም ሰው መስሪያ ቤቱ ቢሄድ እርዳታውን ያገኛል ብዬ አምናለሁ። ቴንክ ዩ ተክሌ። አመሰግናለሁ።